አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ዴቲክቶ ቤተሰቦቻችን ሰላም ናችሁ? አለን እኛ ደህና ነን። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ወደ ፋሶ ሚሌ የሚሄድ ከሀይቅ አለፍ ብሎ ነው ብላኛለች። ፋሶ ሚሌ የሚባል አካባቢ የሚሄድ 67418 ብር ከነ ትራንስፖርቱ ይወሰዳል። የቤት ዕቃ አውጣቻለሁኝ ከግራ በኩል ከቀኝ በኩል ከቀኝ በኩል የሌላ ልጅ አለ። ከዚህ በኩል ያለው ነው እሷ እያንዳንዱ ከነዋጋ ማሳያችሁ ይሆናል። እዚህ ጋር በርሜል አላት 400 ሊትር ዋጋ 3500 ብር በርሜል ነው ማለት ነው የሚሄድላት። እሺ ከዚህ ወደዛ ያለው ነው እሷ ጋር እዚህ ጋር 2 ደርዘን የቁርስ ሳህን ያዘዘችኝ። አንድ ደርዘኗን በዚህ አድርጌላታለሁ ዋጋ 1800 ደርዘኑ። ሌላኛው በዚህ አድርጌላታለሁ ዋጋ 1800 ብር 1800 1800። እሺ እዚህ ጋር የፈንዲሻ ሳህን አለ። የፈንዲሻ ሳህን በተለይ 470 ብር። የስኳር ዕቃ አለቻት ዋጋ 400 ብር። እዚህ ጋር የሻሂ ቡሽ ነው አንድ ደርዘን ያዘዘችኝ። አንድ ደርዘን ሻሂ ቡሽ ዋጋ 1200 ብር። እዚህ ጋር 24 ሊትር ኩባያ በ115 ሂሳብ 24 ሊትር ኩባያ አላት። አንድ ደርዘን ተባላት ዋጋ 1200 ብር ደርዘኑ። እዚህ ጋር የፋብሪካ 5 ማዕዘን ነው ያላት በምታዩት ዋጋ 1700 ብር ደርዘኑ 1700። እሺ እዚህ ጋር ስኳር አላት። ስኳር ስንት ኪሎ ነው? 2 ኪሎ አላት በ190 ሂሳብ። እዚህ ጋር ማዕደን አላት። ማዕደን በምታዩት ትልቁና ያዘችው ዋጋ 3300 ብር። እዚህ ውስጥ 24 የሀገረኛ ሲኒ ሰርቪስ አላት። ሲኒ ከነሱ 2280 ብር 2 ደርዘን ነው ያዘችው ማለት ነው። እንደምታዩት በቀዩ ነው ሰርቪሱን በቀዩ 2 ደርዘን ሲኒ ከነ ሰርቪሱ አላት። እሺ እዚህ ጋር አባር ሳነራና ቱርክ ያለቻት ዋጋ 771 ሆናት 3500 ብር። እዚህ ጋር 3 ሊትር ዘይት አዛኛለች ዋጋ 1200 ብር። እዚህ ጋር 20 ትልቅ ባሊ 30 እና 45 ሊትር ባሊ 450 ብር። የእጅ ማስታጠቢያ ያላት ዋጋ 250 ብር እና 20 ሊትር ባሊ ያላት 250 ብር ውስጥ ላይ ማለት ነው። እዚህ ጋር የፊት ፓትር አላት 3 ተደራራቢውን ዋጋ 2200 ብር። ሌላ ሰርቪስ ነው ያላት ሰርቪስ ዋጋ 1000 ብር ተደራራቢ። እዚህ ጋር ብርድ ልብስ አላት። ብርድ ልብስ በምታዩት አላት ዋጋ ይሄ 6000 ብር እና ረከቦት ያዘዘችኝ ይሄንን ነው። ጅማ ረከቦት ነው ያዘዘችኝ ዋጋ ይሄ 2500 ብር። እና እዚህ ጋር ኮምፎርት ታዛኛለች። ኮምፎርት በምታዩት ሲሊቨር በወርቃማ ነገር ነው ዋጋ ይሄ 6400 ብር። ውስጧ ደግሞ ሆነችው ባሪፋ ነው ማለት ነው። እና እዚህ ጋር ጎላ ብረት ድስት አለ። ጎላ ብረት ድስት 42 ቁጥር እና 30 ቁጥር ነው ያላት። 42 ቁጥር ዋጋ 12000 ብር፣ 30 ቁጥሯ ደግሞ 5500 ብር ማለት ነው። እና ይሄም አላት። እዚህ ጋር ብረት ምጣድ ነው ያላት። ብረት ምጣድ ዋጋ 1700 ብር። እና እቃዎቹ እነዚህን ይመስላሉ። ያው ከዚህ ወደዛ ያሉት ናቸው። ስለተከታተላችሁ ከልብ አመሰግናለሁ። በእኛ ላይ ስላዘችን እናመሰግናለን። ማዘዝ የምትፈልጉ ዘዙ። ቻው